ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ቃላት ምስረታ እንግዲህ የተለያዩ ቃላቶችን አንድ ላይ አጣምሬ ጽፌ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ተከታተሉ ማለት ነው። ኦኬ አሁን ወደ ትምህርታችን የቻላችሁ ደብተር እስከብቶ ይዛችሁ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ ብትሄዱ የተሻለ ለውጥ ታገኛላችሁ። ወደ ትምህርታችን ኦኬ እዚህ ጋር እንደማሳያችሁ ምን ይላል እዚህ ጋር ቃላት ስንመሰርት እንግዲህ የተለያዩ ፊደላትን በአንድ ላይ አጠማምረን ወይም ደግሞ አገጣጥመን ጽፈን ትርጉም ያለው ፊደልን መመስረት ማለት ነው። ቃላት ምስረታ የምንለው ማለት ነው። አመዛዘነ ምን ይላል? አመዛዘነ አመዛዘነ። አ ማለት የመጀመሪያ ድምጽ ናት። መ የመጀመሪያ ድምጽ ናት። ዘ የመጀመሪያ ድምጽ ናት። ዘ የመጀመሪያ ናት። ነ የመጀመሪያ ናት። አብዛኛው ለዛሬ ቪዲዮ ይሄን የሰራሁት በአ ቤተሰቦች ነው። እንግዲህ በአ ማለት በመጀመሪያ ድምጾች አንድ ባንድ ነው የሰራው ማለት ነው። በአ ነው የሰራሁት። እስኪ በደንብ አድርጋችሁ አስተውላችሁ ተመልከቱ። አመዛዘነ ይላል እንግዲህ አ ማለት የመጀመሪያ ድምጽ ናት። መ የመጀመሪያ፣ ዘ የመጀመሪያ፣ ዘ የመጀመሪያ፣ ነ የመጀመሪያ። እነዚህ ፊደላት ምንድናቸው? የመጀመሪያ ድምጾች ናቸው። ስለዚህ አመዛዘነ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? አሸባሪ ይላል። አ ማለት እንደነገርኳችሁ በአን የተሰራ ብያችኋለሁ። አ የመጀመሪያ ድምጽ ናት። ሸ የመጀመሪያ፣ ባ የበቤተሰብ አራተኛ፣ ሪ የረቤተሰብ ሶስተኛ። እነዚህ ፊደላቶች በአንድ ላይ ያጣምረን ወይም ስንጽፋቸው ምን ይላል ማለት ነው? አሸባሪ አሸባሪ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? አባላት አባላት ይላል። አ ማለት የመጀመሪያ ድምጽ ናት ብያችኋለሁ። ባ ማለት የቤተሰብ ደግሞ አራተኛ ድምጽ ናት። ላ የለቤተሰብ አራተኛ ድምጽ ናት። ት የተቤተሰብ ስድስተኛ ድምጽ ናት። ስለዚህ ምን አይነት ትርጉም ሰጠን ማለት ነው? አባላት አባላት የሚል ትርጉም ያለው ቃል መሰረተልን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? አከተመ ይላል። በአንድ ላይ ስናነበው አከተመ። አ ማለት የመጀመሪያ ድምጽ ናት ብያችኋለሁ። ከየመጀመሪያ ናት። ተየመጀመሪያ፣ መ የመጀመሪያ። እነዚህ ጠቅላላ ምንድናቸው? የመጀመሪያ ድምጾች ናቸው። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? አከተመ አከተመ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ይመሰርትልናል። ወደ ቀጣይ ስንሄድ አላማ ይላል። አ የመጀመሪያ ድምጽ ናት ብያችኋለሁ። ላ የለቤተሰብ አራተኛ ድምጽ ናት። ማ የመቤተሰብ አራተኛ ድምጽ። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? አላማ አላማ ማለት አንድ ሰው ያቀደው እቅድ ወይም ደግሞ ያሰበው ሐሳብ ማለት ነው። አላማ ማለት አላማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር አካል ይላል። እዚህ ጋር ደግሞ አካል አ ማለት የመጀመሪያ ድምጽ ናት ብያችኋለሁ። ካ የከቤተሰብ አራተኛ ድምጽ፣ ል የለቤተሰብ ስድስተኛ ድምጽ። አካል ማለት ምን ማለት ነው? አካል ማለት ያው የሰውነት ክፍል ማለት ነው። አካል ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? አክራሪ ይላል። እዚህ ጋር አ ማለት የመጀመሪያ ድምጽ ናት። ክ የከቤተሰብ ስድስተኛ ድምጽ፣ ር የረቤተሰብ አራተኛ ድምጽ፣ ሬ የረቤተሰብ ሶስተኛ ድምጽ። በአንድ ላይ አክራሪ የሚል ትርጉም ያለው ቃል መሰረተልን ማለት ነው። ወደ ቀጣዩ ስነድ እንደገና እዚህ ጋር ምን ይላል? አንድነት ይላል። እዚህ ጋር አንድነት አ ማለት የመጀመሪያ ድምጽ ናት። ነ የቤተሰብ ስድስተኛ ድምጽ፣ ድ የቤተሰብ ስድስተኛ ድምጽ፣
ነ የመጀመሪያ ት የተቤተሰብ ስድስተኛ ድምፅ በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? አንድነት አንድነት የሚል ትርጉም ያለው ቃል መሰረተልን ማለት ነው። ወደ ቀጣዩ ስንሄድ አቅረበ አቀረበ ይላል። አቀረበ አ የመጀመሪያ ድምፅ ናት ብያቸዋለሁ። ቀ የመጀመሪያ ድምፅ፣ ረ የመጀመሪያ፣ በ የመጀመሪያ። እነዚህ በአንድ ላይ የመጀመሪያ ድምጾች ናቸው። ምን አይነት ትርጉም ሰጠን? አቀረበ አቀረበ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? አስፈላጊ ይላል። አ ማለት የመጀመሪያ ድምፅ ናት። ስ የሰቤተሰብ ስድስተኛ ድምፅ፣ ፈ የመጀመሪያ፣ ላ የለቤተሰብ አራተኛ ድምፅ፣ ጊ የገቤተሰብ ሶስተኛ ድምፅ በአንድ ላይ አስፈላጊ አስፈላጊ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስነድ እንደገና አወቃቅር ይላል። በአንድ ላይ ስናነባው አወቃቅር አ የመጀመሪያ ድምፅ ናት። ወ የመጀመሪያ ድምፅ ናት። ቃ የቀቤተሰብ አራተኛ ድምፅ፣ ቀ የመጀመሪያ ድምፅ፣ ር የረቤተሰብ ስድስተኛ ድምፅ በአንድ ላይ ምን አይነት ትርጉም ሰጠን? አወቃቅር አወቃቅር የሚል ትርጉም ያለው ቃል መሰረተልን ማለት ነው። ወደ ቀጣዩ ስንሄድ አቀፈ ይላል። እዚህ ጋር ደግሞ አቀፈ አ የመጀመሪያ ድምፅ ናት። ቀ የመጀመሪያ፣ ፈ የመጀመሪያ በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? አቀፈ አቀፈ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? አጥጋቢ ይላል። እዚህ ጋር ደግሞ አጥጋቢ አ ማለት የመጀመሪያ ድምፅ ናት ብያቸዋለሁ። ጥ የጠቤተሰብ ስድስተኛ ድምፅ፣ ጋ የገቤተሰብ አራተኛ ድምፅ፣ ቢ የበቤተሰብ ሶስተኛ ድምፅ በአንድ ላይ አጥጋቢ አጥጋቢ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አቀላጠፈ ይላል። እዚህ ጋር ደግሞ አቀላጠፈ አ የመጀመሪያ ድምፅ ናት። ቀ የመጀመሪያ ድምፅ፣ ላ የቤተሰብ አራተኛ ድምፅ፣ ጠ የመጀመሪያ ድምፅ፣ ፈ የመጀመሪያ ድምፅ በአንድ ላይ ምን አይነት ትርጉም ሰጠ ማለት ነው? አቀላጠፈ አቀላጠፈ የሚል ትርጉም ያለው ቃል መሰረተልን ማለት ነው። ወደ ቀጣዩ ስንሄድ አዘነ ይላል። አ ማለት የመጀመሪያ ድምፅ ናት ብያቸዋለሁ። ዘ የመጀመሪያ ድምፅ ናት። ነ የመጀመሪያ ድምፅ ናት። በአንድ ላይ አዘነ 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 የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ ምን ይላል? አሰልጣኝ ይላል። አሰልጣኝ አ ማለት የመጀመሪያ ድምፅ ናት። ሰ የመጀመሪያ፣ ል የለቤተሰብ ስድስተኛ፣ ጣ የጠቤተሰብ አራተኛ፣ ኘ የቤተሰብ ስድስተኛ በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? አሰልጣኝ አሰልጣኝ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አቋም ይላል። እዚህ ጋር አቋም አ ማለት የመጀመሪያ ድምፅ ናት ብያችኋለሁ። ቋ ደግሞ የቀቤተሰብ ስምንተኛ ፊደል ናት። ም የመቤተሰብ ስድስተኛ ፊደል ወይም ስድስተኛ ድምፅ ማለት ነው። አቋም አቋም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አገዘ ይላል። አ የመጀመሪያ ድምፅ ናት። ገ የመጀመሪያ፣ ዘ የመጀመሪያ በአንድ ላይ አገዘ አገዘ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና ምን ይላል? እዚህ ጋር አደራጀ ይላል። አ የመጀመሪያ ድምፅ ናት ብያቸዋለሁ። ደ የመጀመሪያ ድምፅ፣ ር የቤተሰብ አራተኛ ድምፅ፣ ጀ የመጀመሪያ ድምፅ በአንድ ላይ ምን አይነት ትርጉም ሰጠን? አደራጀ አደራጀ የሚል ትርጉም ያለው ቃል መሰረተልን ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር አገዛዝ ይላል። አ የመጀመሪያ ድምፅ ናት። ገ የመጀመሪያ፣ ዛ የዘቤተሰብ አራተኛ ድምፅ፣ ዝ የዘቤተሰብ ስንተኛ? ስድስተኛ ድምፅ በአንድ ላይ
አገዛዝ አገዛዝ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገን አቀደ አቀደ ይላል። አ የመጀመሪያ ድምጽ ናት። ቀ የመጀመሪያ፣ ደ የመጀመሪያ በአንድ ላይ አቀደ አቀደ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? አከሰረ አከሰረ ይላል። አ የመጀመሪያ ድምጽ ናት ብያችኋለሁ። ከ የመጀመሪያ ናት። ሰ የመጀመሪያ፣ ረ የመጀመሪያ በአንድ ላይ ምን ይላል? አከሰረ አከሰረ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አማራጭ አማራጭ ይላል። እዚህ ደግሞ አማራጭ አ የመጀመሪያ ድምጽ ናት። ማ የመቤተሰብ አራተኛ ድምጽ፣ ር የረቤተሰብ አራተኛ ድምጽ፣ ጭ የጨ ቤተሰብ ስድስተኛ ድምጽ በአንድ ላይ አማራጭ አማራጭ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? አቀበ አቀበ ይላል። እዚህ ጋር ደግሞ አ የመጀመሪያ ድምጽ ናት። ቀ የመጀመሪያ፣ በ የመጀመሪያ በአንድ ላይ ምን አይነት ትርጉም ሰጠን? አቀበ አቀበ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? አሸናፊ አ ማለት የመጀመሪያ ድምጽ ናት። ሽ የሸ ቤተሰብ ስድስተኛ ድምጽ ናት። ን የነ ቤተሰብ አራተኛ ድምጽ፣ ፊ የፈ ቤተሰብ ሶስተኛ ድምጽ በአንድ ላይ አሸናፊ አሸናፊ የሚል ትርጉም ያለው ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አጨራርስ አጨራርስ ይላል። እዚህ ጋር ደግሞ አጨራርስ አ ማለት የመጀመሪያ ድምጽ ናት ብያችኋለሁ። ጨ የመጀመሪያ ድምጽ ናት። ረ የረቤተሰብ አራተኛ ድምጽ፣ ረ የመጀመሪያ ድምጽ፣ ስ የሰቤተሰብ ስድስተኛ ድምጽ በአንድ ላይ አጨራርስ አጨራርስ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር አለፈ አለፈ ይላል። አ የመጀመሪያ ድምጽ ናት። ለ የመጀመሪያ ድምጽ፣ ፈ የመጀመሪያ ድምጽ በአንድ ላይ ምን አይነት ትርጉም ሰጠን? አለፈ አለፈ የሚል ትርጉም ያለው ቃል መሰረተልን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር አጸደቀ አጸደቀ ይላል። አ የመጀመሪያ ድምጽ ናት። ጸ የመጀመሪያ፣ ደ የመጀመሪያ፣ ቀ የመጀመሪያ ድምጽ በአንድ ላይ ምን አይነት ትርጉም ሰጠን? አጸደቀ አጸደቀ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና አከባበር አከባበር ይላል። እዚህ ጋር ደግሞ አ ማለት የመጀመሪያ ድምጽ ናት። ከ የመጀመሪያ፣ ባ የቤተሰብ አራተኛ፣ ብ የመጀመሪያ፣ ር የቤተሰብ ስድስተኛ ድምጽ በአንድ ላይ አከበረ አከበረ የሚል ቃል ይመሰርትልናል ማለት ነው። አጠነ አጠነ አ ማለት የመጀመሪያ ድምጽ ናት ብያችኋለሁ። ጠ የመጀመሪያ ናት። ነ የመጀመሪያ ድምጽ በአንድ ላይ ምን አይነት ትርጉም ሰጠን? አጠነ አጠነ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር አፈጻጽም አፈጻጽም ይላል። አ የመጀመሪያ ድምጽ ናት። ፈ የመጀመሪያ ድምጽ፣ የጸ ቤተሰብ አራተኛ ድምጽ፣ ጸ የመጀመሪያ ድምጽ፣ ም የመቤተሰብ ስድስተኛ ድምጽ በአንድ ላይ እነዚህን ፊደላት በአንድ ላይ ስናነባቸው አፈጻጽም የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አገኘ አገኘ አ የመጀመሪያ ድምጽ ናት። ገ የመጀመሪያ፣ ኘ የኘ ቤተሰብ አራተኛ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። አገኘ አገኘ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አሰበ አሰበ ይላል። አ ማለት የመጀመሪያ ድምጽ ናት ብያችኋለሁ። ሰ የመጀመሪያ ድምጽ ናት። በ የመጀመሪያ ድምጽ በአንድ ላይ አሰበ አሰበ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? አዘዘ አዘዘ ይላል። አ ማለት የመጀመሪያ ድምጽ ናት። ዘ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ አዘዘ አዘዘ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር አደገኛ አዳገኛ ይላል።
አ የመጀመሪያ ናት። ድ የመጀመሪያ፣ ገ የመጀመሪያ፣ ኛ የኘ ቤተሰብ አራተኛ ድምጽ የኘ ቤተሰብ አራተኛ ድምጽ። አዳገኛ አዳገኛ። ወደ ቀጣይ ስንሄድ አዳጋ ይለን እዚህ ጋር አ የመጀመሪያ ድምጽ ናት። ዳ የደ ቤተሰብ አራተኛ፣ ጋ የገ ቤተሰብ አራተኛ። በአንድ ላይ አዳጋ አዳጋ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት ዛሬ የተለያዩ ፊደሎችን የተለያዩ ቃላቶችን መስርቼ አንድ ባንድ ይዤላችሁ ቀርቤ ነበረ። እንግዲህ ይህን ቪዲዮ በደንብ አድርጋችሁ ደጋግማችሁ አንብባችሁ ለማወቅ መሞከር አለባችሁ ማለት ነው። ቪዲዮውን ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ይዤላችሁ የመጣው ይህን ይመስል ነበረ። እንዲሁም ደግሞ ሌሎችን ደግሞ በሌላ ጊዜ ይዤላችሁ እስከምመለስ ሰላም ሁኑ። ሰላም